በከባድ ሁኔታን ጭምር። አንድ ወንድ ሊወድሽ፣ ሊመኝሽ፣ አፈቅርሻለሁ ሊልሽ እንኳን ይችላል። ነገር ግን ካላከበረሽ ጨዋታው አልቋል። ፍቅር ያለ አክብሮት እንደ ገደብ የለሽ የባንክ ብድር ነው። የሂሳቡ ቢል እስከሚመጣ ድረስ አስደሳች ሆኖ ይሰማል። አይሽ አክብሮት አንድ ወንድ በሚናደድ ጊዜ ስለ አንቺ ስሜት እንዲያስብ፣ አንቺ በዙሪያው በሌለሽበት ጊዜ ታማኝ እንዲሆን እና እሱ ትክክል እንደሆነ በሚያስብበት ጊዜ አንቺን እንዲያዳምጥሽ የሚያደርገው ነገር ነው። ምክንያቱም እሱ ለእነዚህ ነገሮችን ብዛም ነው። ስለዚህ ዛሬ ወንዶች ከማያከብሯት ሴት ጋር ፈጽሞ የማያደርጉትን 9 ነገሮችና በመወደድና ዋጋ በመሰጠት መካከል ያለው ልዩነት እንዴት መለየት እንደምትችሉ ትረዳላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። 9 በፍጹም አያዳምጥም። ለማውራት ብቻ ተራውን ይጠብቃል። አንድ ወንድ የእውነት ሲያከብርሽ ያዳምጣል፣ መልስ ለመስጠት ሳይሆን ለመረዳት። የኤሌን ግንኙነትን ያደርጋል። ባለፈው ሳምንት ስለ አለቃሽ ተናዳጅነት የተናገርሽውን ያስታውሳል እና በኋላ ላይ አለቃሽ በመጨረሻ ተረጋጋች በማለት ያነሰዋል። ነገር ግን በማያከብርሽ ጊዜ እያዳመጠ ሳይሆን ብልህ ለመምሰል ተራውን እየጠበቀ ነው። አንቺ ስለ ቀንሽ በመናገር መሀል ንግግር ላይ ነሽ እና እሱ በድንገት ይህንን አንድ ጊዜ አስታውሰኝ ብሎ ይጀምራል። ወደ ራሱ ይገባል። አንቺ ተቋርጠሻል። አንቺ በምትናገሪበት ጊዜ እሱ በአእምሮ ውስጥ ሲያጠነጥን በትክክል ማየት ትችላለሽ። የአንቺን ከማዳመጥ ይልቅ ቀጣዩን የራሱ ንግግር በውስጡ እየተለማመደ ነው። ይባስ አንቺን እያታለለ እንደሆነ በማሰብ በስልኩ ሶሻል ሚዲያ እየተመለከተ በየተወሰነ ደቂቃው ራሱን በመነቅነቅ የውሸት ሊያዳምጥ እንኳን ይችላል። ነገር ግን አይደለም። እና ነገሩ እንዲህ ነው። ይህንን ስታስተውይና ስትናገሪ በጣም እያካበድሽ ነው የሚል ነገር ይናገራል። አይደለም ጓደኛዬ፣ እንደ በስተጀርባ ጫጫታ ለመቆጠር ምላሽ እየሰጠሽ ነው። አክብሮት ዝምተኛ ራስን መነቅነቅ አይደለም፣ እውነተኛ መሳተፍ ነው። ምክንያቱም አንዱ እንደ አእምሮሽን ከፍ አድርጎ ሲመለከት ትንሹ ሀሳብሽ እንኳን መስማት የሚገባው ነው ይሰማዋል። ትንሽ በሚሆን ጊዜ ካላዳመጠ ትልቅና ቁም ነገር በሚሆን ጊዜ ግድ አይኖሩም። አስታውሽ፣ የማያዳምጥ ወንድ የራሱን የኩራት ድምፅ ለመስማት ብቻ የሚጠብቅ ነው። 8 በፍጹም ይቅርታ አይጠይቅም፣ እንዲሁ ብቻ ያብራራል። እያንዳንዱን ይቅርታ ወደ ፍርድ ቤት መከራከሪያነት የሚቀይር ሰው ታውቂያለሽ። አንቺ ስሜቴን ጎድተዋል ትያለሽ እና እሱ አይደለም፣ በደንብ ካሰብሽው እንዲህ ሊሰማሽ አይገባም ምክንያቱም የሚል ነገር ይናገራል። ወንድሜ፣ ይሄ የማብራሪያ ንግግር አይደለም፣ የተጠያቂነት ሰዓት ነው። አንድ ወንድ ሲያከብርሽ ከምክንያት ወይም ከሰበብ በስተጀርባ አይደበቅም። የማይመች ቢሆንም እንኳን ባለቤትነቱን ይወስዳል። ትክክል ነሽ፣ ተሳስቻለሁ ይላል እና እሱን በተለወጠ ባህሪ ይደግፈዋል። ነገር ግን አንድ ወንድ በማያከብርሽ ጊዜ እያንዳንዱ ይቅርታ ከመግለጫ ጋር ይመጣል። ከተረጋጋሽ፣ መናደድ ካቆምሽ፣ ነገሩን በሱ መንገድ ካይሽ ይቅርታ ይጠይቃል። በአጠቃላይ ይቅርታውን ስለ ራሱ ያደርገዋል። እና ሴቶች ይህንን በደንብ አስተውሱ። እናንተን የማያከብሩ ወንዶች ይቅርታን እንደ ሽንፈት ይመለከታሉ። ለእነሱ ይቅርታ ማለት እጅ እንደ መስጠት ይሰማቸዋል እና ግንኙነቱን ከመጠበቅ ይልቅ ክርክሩን ማሸነፍ ይመርጣሉ። ነገር ግን አንድ ወንድ ሲያከብርሽ ኩራቱ ለስሜትሽ የኋለኛውን መቀመጫ ይወስዳል፣ ቦታውን ይለቃል። እንዲህ ስለተሰማሽ አዝናለሁ አይልም፣ እንዲህ እንዲሰማሽ ስላረኩሽ ይቅርታ ይላል። ትልቅ ልዩነት አለው። አክብሮት ማለት እሱ ያንቺን ጉዳት ትንሽ ወይም ዝቅ አያደርግም፣ ስሜትሽን አይከራከርም እና መረዳትን ለማግኘት እንድትለምኝ አያደርግም። እሱ ሲሳሳት አምኖ መቀበል ካልቻለ ይሄ በራስ መተማመን አይደለም፣ ይሄ እንደ ኩራት የለበሰ ደካማነት ወይም ፈሪነት ነው። 7 አንቺን ፈጽሞ አይጠብቅሽም፣ የራሱን ኩራት ብቻ ይጠብቃል። አንድ ሰው አንቺን ስርዓት በጎደለው መንገድ ሲያስተናግድ ወይም በአንቺ ላይ ሲሳለቅ እሱ እንዴት ምላሽ እንደሚሰጥ በትኩረት ተመልከች። ግድ የለሽ ከሆነ ወይም ቀልዱን ከተቀላቀለ ያ መረጋጋት ወይም ቀለል አድርጎ ማየት አይደለም፣ ያ ፈሪነት ወይም ክህደት ነው። የሚያከብርሽ ወንድ በሌለሽበት ጊዜም እንኳን ይከላከልልሻል። ስምሽን፣ ሰላምሽንና ክብርሽን ይጠብቃል። ምክንያቱም ለሱ ያ ያንቺን የመውደድ አካል ነው። ነገር ግን አክብሮት የሌለው ወንድ የራሱን ምስል ብቻ ይጠብቃል። ኩራቱ ከተጠቃ ይናገራል፣ ነገር ግን አንቺ ስትሆኚ ዝም ይላል። አንድ ወንድ ሲያከብርሽ በአደባባይ ከጎንሽና በግል ከጀርባሽ ይቆማል። እሱ ያንን ማድረግ ካልቻለ እሱ ያንቺ ጠባቂ አይደለም፣ ያንቺ የማህበራዊ መስተጋብር ችግር ብቻ ነው። 6 በእሱ ላይ ተጽዕኖ እንድታሳድር በፍጹም አይፈቅድም። አክብሮት እሱ አንቺን እንዴት እንደሚይዝና እንደሚያስተናግድ ብቻ አይደለም፣ የአንቺን አመለካከትና አስተያየት እንዴት በቁም ነገር እንደሚወስድም ጭምር ነው። ዋጋ የሚሰጥሽ ወንድ እንዲሁ ብቻ አያዳምጥም። የምትናገሪውን ከቁም ነገር ይቆጥራል። ምን ታስቢያለሽ ብሎ ይጠይቃል። ምክንያቱም የአንቺ አመለካከት ለእሱ አስፈላጊ ነው። ነገር ግን በማያከብርሽ ጊዜ ንግግርሽን እንኳን ሳትጨርሺ ሀሳብሽን ውድቅ ያደርገዋል። ሁለታችሁንም የሚነኩ ውሳኔዎችን ያለ ድጋሚ ማሰብ ይወስናል። ምክንያቱም ጥልቅ በውስጡ አንቺ በእሱ ደረጃ ላይ እንደሆንሽ አያምንም። ሴቶች ይህንን አስታውሱ። አንድ ወንድ ለእናንተ ተጽዕኖ ያለው ክፍት መሆን ወይም ፈቃደኝነት የአክብሮት ምልክት ነው። የአንቺ ድምፅ የእሱን አቅጣጫ በፍጹም ካልቀየረ አንቺ አጋር አይደለሽም፣ የበስተጀርባ ጫጫታ ወይም የጀርባ ድምፅ ነሽ። 5 በፍጹም ቃሉን አይጠብቅም፣ ሰበቦች ብቻ። አንቺን የሚያከብር ወንድ ቃሉን ያከብራል።
ቃሎቹን እንዲሁ በቸልታ አይሰጥም እና ሲሰጥ ይጠብቃቸዋል። ነገር ግን የማያከብርሽ ወንድ የሚወደው ንግግር ነበር ማለት ነው። እደውልልሽ አስቤ ነበር፣ መምጣት ፈልጌ ነበር፣ ቴክስት ልመልስ አስቤ ነበር። ቁርጠኝነትን እንደ መስፈርት ሳይሆን እንደ አማራጭ ይቆጥረዋል። አክብሮት ወጥነት ነው። በማይመች ጊዜም እንኳን መከተልን መቀጠል ነው። እሱ ላለቀው በሰዓቱ መገኘት ከቻለና ግን ላንቺ ካልቻለ እንግዲህ መኝ እሱ ከአንቺ መገኘት በላይ ደሞዙን ያከብራል። ሰበብ ርካሽ ነው፣ አክብሮት ውድ ነው እና ትክክለኛ ወንድ ፊት ለፊት ይከፍለዋል። 4 ገደብ እንድታስቀምጪ በፍጹም አይፈቅድም። ገደቦች ሰዎች አንቺ እንዴት እንደሚይዙሽ እንደሚያስተናግዱሽ የምታስተምሪበት መንገድ ነው እና የሚያከብርሽ ወንድ ማስታወሻ ይይዛል። አይኑም ስትይ አይጨቃጨቅም፣ አይገፋፋሽም ወይም የጥፋተኝነት ስሜት እንዲሰማሽ አያደርግም። አይሆንም ማለት መግፋት ሳይሆን ራስን ማክበር እንደሆነ ይረዳል። ነገር ግን የማያከብርሽ ወንድ እንደ ትርፍ ጊዜ ማሳለፊያው ገደብሽን ይፈታተራል፣ ይገፋፋል፣ ያታለላል እና በጣም ስሜታዊ ነሽ የሚሉ ነገሮችን ይናገራል። አይደለሽም። አንቺ ካሁን በኋላ የእሱን ትርጉም የለሽነት እየታገስሽ ብቻ አይደለም። አንድ ወንድ ሲያከብርሽ ገደቦችሽን ማለፍ አያስፈልገውም። ምክንያቱም እሱ አንቺን ለመቆጣጠር እየሞከረ አይደለም፣ ከአንቺ ጋር ለመገናኘት እየሞከረ ነው። አንድ ወንድ ለገደቦችሽ የሚሰጠው ምላሽ ቃሉ የሚደብቀውን ሁሉ ያሳያል። 3 በፍጹም ወጥነት አያሳይም። ወጥነት የፍቅር ስሜት ብቻ አይደለም፣ አክባሪነትም ነው። ይሄ የእሱ በመጀመሪያ የትውውቅ ቀጠሯችሁ ላይ እንደነበረው ከጊዜ በኋላ በተመሳሳይ መንገድ መገኘት ነው። እሱ አንድ ሳምንት ሞቅ ያለና በሚቀጥለው ቀዝቃዛ ከሆነ ያ ሚስጥር አይደለም፣ ያ ማታለያ ነው። በጣም ዝቅተኛውን ጥረት መስጠቱ እንዳትገነዘቢ በስሜት የግራ መጋባት ላይ ያቆይሽ ነው። የሚያከብርሽ ወንድ ጽኑና የተረጋጋ ነው። ከእሱ ጋር የት እንደቆምሽ ታውቂያለሽ። ጠፍቶ በሚመች ጊዜ እንደገና አይመጣም፣ ወይም ቢዚ ነበርኩ የማለትን ጨዋታ አይጫወትም። እሱ ዋጋ ሲሰጥሽና ከፍ አድርጎ ሲመለከትሽ መረጋጋትን እንጂ ጥርጣሬን አይሰጥሽም። ምክንያቱም እውነተኛ ወንዶች እርግጠኛ ለመሆንን አይፈጥሩም፣ እምነትን ይፈጥራሉ። 2 ራሱን ፈጽሞ ተጋላጭ አያደርግም። ወንዶች ለሚያከብሯቸው ሴቶች ብቻ እውነተኛ ስሜታቸውን ያሳያሉ። እሱ ሁልጊዜ ደህና ጥሩ ላይ ወይም እንደ ነገሩ ከሆነ ገምች፣ አንቺ የእሱ ደህንነት ያለው ቦታ አይደለሽም። አንድ ወንድ ሲያከብርሽ ስለ ፍርሃቱ፣ ስለ ድክመቱ፣ ስለ በራስ አለመተማመኑ፣ ስለ አሳፋሪ የልጅነት ድርጊቶቹ እንኳን ይናገራል። ነገር ግን ካላከበረሽ በተግባሪ ሁኔታ ላይ ይቆያል። የታሪኩን ደማቅ ክፍል ብቻ ይሰጥሻል። የእሱን እውነተኛ ማንነት በፍጹም አታውቂም። አድናቆት የተሰራውን የተጣራ ማንነቱን ብቻ ታውቂያለሽ። ተጋላጭነት የወንድ ልጅ የመጨረሻ የእምነት ፈተና ነው። እሱ በአንቺ ዙሪያ ጭንብሉን ማውለቅ ካልቻለ እሱ አንቺን እንደ እኩል አይመለከትሽ፣ እንደ ታዳሚ ይመለከትሻል። 1 ከአንቺ ጋር የወደፊቱን ጊዜ ፈጽሞ አያቅድም። እና በመጨረሻም ትልቁ ክፍል አንድ ወንድ ካላከበረሽ ነገሮችን እስከ መጨረሻው ግልጽ ያልሆኑ ወይም ድብስብስ አድርጎ ያቆያቸዋል። ብዙውን ጊዜ አንድ ቀን ይላል፣ ነገር ግን በፍጹም በቅርቡ የሚል ነገር የለም። ነገሮችን ቀለልና ቀዝቀዝ ያደርጋቸዋል። ምክንያቱም ጥልቅ ከውስጥ አንቺን የወደፊቱን ጊዜ አብሮት እንደሚገነባ ሰው አይመለከትሽም። ጊዜውን አብሮት እንደሚያሳልፍ ሰው ብቻ ይመለከትሻል። አንቺን የሚያከብር ወንድ በእቅዶች ውስጥ ያካትትሻል። እዚያ ቦታ ስንሄድ፣ ይህንን ስናገኝ፣ እኛ እንዲህ በሚሆን ጊዜ የሚሉ ነገሮችን ይናገራል። ምክንያቱም በአእምሮ ውስጥ አንቺ ቀድሞ ነው የራእዩ አካል ነሽ። አክብሮትና የወደፊቱ ጊዜ እጅ ለእጅ ተያይዞ ይሄዳሉ። እሱ በነገው ታሪክ ውስጥ አንቺን ከጎኑ መሳል ካልቻለ፣ አንቺ በዛሬው ምዕራፍ ውስጥ የግርጌ ማስታወሻ ነሽ። ከግንኙነት ውስጥ አክብሮትን ስታውጪ ሁሉም ነገር ይወድቃል። ከግልጽነት ይልቅ ግራ መጋባትን ታገኛለሽ። ከቁርጠኝነት ይልቅ ፍርፋሪን ወይም ወጣ ገብነትን ታገኛለሽ። ከፍቅር ይልቅ ትኩረትን ታገኛለሽ። አክብሮት የሌለበት ፍቅር በብርጭቆ ውሃ ውስጥ እንዳለ አበባ ነው። ለአንድ ሳምንት ቆንጆ፣ ከዚያም ከውስጡ የሞተ ነው። ነገር ግን መመዘኞችሽን ባስቀምጥሽበት ቅጽበት ትክክለኛ ወንድ እነሱን ለማሟላት ይነሳል። ምክንያቱም አክብሮት ትክክለኛዎቹን ወንዶች አይገፋም፣ የተሳሳቱትን ያጣራል። ወርቃማ ወግ ከመጠን በላይ በመስጠት አክብሮትን ለማግኘት መሞከር አቁሚ። ዋጋሽን ብቁነትሽን ማረጋገጥ አያስፈልግሽም። እንደሆንሽ ማመን ብቻ ነው የሚያስፈልግሽ። ዋጋሽን ስታውቂ ቅናሾችን መቀበል ታቆሚያለሽ። አንድ ወንድ የአንቺን ጉልበትና ደረጃ ይዛመዳል ወይም በቀይ መብራት ላይ ቆሞ ይቀራል። እውነተኛ አክብሮት እንደ መረጋጋት ይሰማል። አታሳድጂውም፣ ትቀቢዋለሽ። እና አንድ ወንድ አንቺ መጀመሪያ ራስሽ እንደምታከብሪ ሲሰማው የበለጠ ይነሳሳል ወይም ትቶ ይሄዳል። ሁለቱም ለአንቺ ድል ናቸው። ይህ ከእናንተ ጋር የሚስማማ ከሆነ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ። አስታውሱ፣ ራስን ማክበርን በመረጣችሁበት ቅጽበት የተሳሳተውን ሰው መሳብ ታቆማላችሁ እና ትክክለኛውን አጋር መሳብ ትጀምራላችሁ። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።